እንግዲህ የኔ ውዶች ሶሱ አሁን አብቅቷል ማለት ነው። እንደምታዩት ሁሉ ነገሩ ተዋህዶ እንግዲህ በቀጣይ ጠብሼ ያዘጋጀሁትን አሳ እዚህ ጋር ደግሞ ከዝብረ ወይም ደግሞ የድንብላል ቅጠል ከትፌ አዘጋጅቻለሁ። የኔ ውዶች እንግዲህ እንዲህ ሰራ እያደረጋችሁ ተመገቡ፣ ወይም ደግሞ ከስተመሮቻችሁን አስደስቱ። ወዳችኋለሁ። ውድ ተመልካቾቻችን የዩቲዩብ ቤተሰቦች እንደምታዩት ቁሌቱ በደንብ አድርጎ ተቁላልቷል። እንደምታዩት ነው እንግዲህ አቤት ሽታው በስማም ሲማርክ። እዚህ ጋር ደግሞ እንግዲህ አሳው እንደምታዩት በዚህ አይነት መልኩ ይሄው እየጠበስኩኝ ነው ማለት ነው። ሩዜ እዚህ ጋር ተዘጋጅታለች። አሁን ይሄ ደግሞ ባዜላ ወይም ዱቤ ሽምብራና አተር በኛ የምንለው አረንጓዴው ጨምረዋለሁ ማለት ነው። ቅመም በዚህ በነገራችን ላይ ቅመም እንዳስፈላጊነቱ እንደ ቤታችሁ ነው። እኔ እዚህ ጋር ቅመም አልተጠቀምኩም። ከነጭ ሽንኩርትና ከዝንጅብል ወይም ከአረንጓዴ ቃሪያ ከካሪ ውጪ ሌላ ቅመም አልተጠቀምኩም። ለምን? አስፈላጊ ስላልሆነ ስላልፈለግኩት። እኔ ቅመም ማብዛት ለጤና ጥሩ እንዳልሆነ ግን እንድታቁ ፕሊስ። ዘይት ማብዛት፣ ቅመማ ቅመም ነገሮችን ማብዛት ለጤና በጣም አስቸጋሪ ነው እና ለተመጋቢዎቻችሁም ሆነ ለእናንተ እነዚህ ነገሮች ቆጠብ ብትሉ ደስ ይለኛል። ይሄ አሁን አያችሁት በጣም ደስ የሚል ሽታው ራሱ ለየት ያለ ነው። ምንም አይነት ቅመም ሳላበዛ ማለት ነው። ከዛስ ምን አደርጋለሁኝ እዚህ ጋር ሮብ ወይም ደግሞ ትንሽ እርጎ የጨመርኩት አለ። ያዘጋጀሁትን እጨምራለሁ ማለት ነው። ይሄ በጣም አስፈላጊ ነው። ሮብ ወይም ደግሞ ቤታችሁ ውስጥ ያገኛችሁትን ማንኛውም እርጎ በትንሹ ሳታበዙ ይሄ ለስለስ ያደርገዋል። ለምን? እዚህ ጋር የሚያቃጥል ቃሪያ ጨምሬያለሁኝ። ካሪው ራሱ የሆነ የማቃጠል ቴስት አለው። ስለዚህ ለስለስ ያደርገዋል። እናም ደግሞ ጣዕሙ ትንሽ ለየት ያደርገዋል ማለት ነው። ስለዚህ እኔ ውዶች ሁላችሁም በየቤታችሁ እንደዚህ አይነት ለየት ያሉ ነገሮች ሰርታችሁ ለመመገብ ዝግጁ ሆኖ፣ ምክንያቱም ጤናማ ትሆናላችሁ። ቤት ውስጥ ተዘጋጅቶ የሚመገቡት ምግቦች በጣም አስፈላጊ ስለሆኑ እንግዲህ እንወዳችኋለን። እናንተም በየቤታችሁ ሰርታችሁ እንድትመገቡ የዘወትር ምክሬ ነው። ታዲያ ሰብስክራይብ ስታደርጉ የደወል ምልክቱን ማብራትና ላይክ፣ ኮሜንት ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። አሳዋ እንግዲህ እቺ አምባዛ አሳ ናት። በነገራችን ላይ የአምባዛ አሳ ነው፣ ትልቁ ሳይሆን መካከለኛው ነው ማለት ነው። ጤና ይስጥልኝ። ከዱባይ ናችሁ? ናችሁ? ሁሉ ሰላም፣ ሁሉ አማን፣ ከሌላ ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ እንግዲህ ይዤላችሁ የመጣሁት አሳ ከሻንክ ይባላል። አሳ ከሻንክ ማለት አሰራሩ ትንሽ ለየት ይላል። እንግዲህ ሰላም ለኢትዮጵያ፣ ፍቅር፣ አንድነት ለሕዝባችን እያልን አሳ ከሻንክን አብረን እንሰራዋለን ማለት ነው። እንግዲህ እባክዎትን እጆን መታጠቡና አካባቢውን ንጹህ መሆኑን እንዳይረሱ እያለን አሳ ከሻንክን አብረን እንሰራለን ማለት ነው። እንግዲህ ተከታተሉን፣ አብረን እንሰራለን ማለት ነው። ወዳችኋለን። ላይክ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ እንዳይረሳ።